ሽም ለሰው ለማለማሽን ያንቺ ፍቅር ብዙ ነው ሚስትሬ ቢከፋኝ ሆዴም ቢብሰው አለማሽም ለሰው ማታ እንዴት እንደገባልኝ በዛ ተከፍቶ ነበር። ጋይዞች እናቴ ተሙት የሆነ ነገር ካሰባችሁ ራሱ እኔን ቀድማችሁ ያላንቺ ኖራለው እኔ መቻልኩኝ ፍቅር አይገዛኝም እኔ መች ወጣኝ ያልሆንኩትን እንደሆን አታስገድጅኝ። ዩቲዩቤን እስቲ ሰብስክራይብ አድርጉልኝ። አሁን አላረጋችሁኝም ሁላችሁ ማለት እግዚአብሔር በጣም ነው የምታሳፍሩት። አይሰማም። ምንድን ነው የሚባለው? የነዳሁ ስለሆነ ነው ቤት ገባሁ። እመጣለሁ። በቃሽ ግቢና ላኪልኝ። እሱ ወንድሜ አንድ ላይ እግር ይዞ አይራመድም። ስለ ፍቅር ሲባል ስለ ሰው ካወራን ተሳስተናል። አንድ ላይ ብንመክረን ብዙ አይተን የመጣነው መንገድ ያሳዝናል። እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም። አፈር ይዞ ውስጡ አረንጓዴ ለምን ይራበው ሆዴ። መልመድ ግን እንደ መልመድ የሚያስጠላ ነገር የለም። እግዚአብሔር የሆነን ነገር እንደ መልመድ ነው። መልመድ ማለት እኮ ከልማድ በኋላ ሱስ ነው። አሜን ወይ ሰላም ተገለጥ አንድም ሌላ ሰው የሆነ ኢንዘ ቢልዲንግ ስ የሆነ ዘመን ጋብዘኛ እንድበል እኔ ከአንቺ ውጪ ሌላ ዳን እንዴት ናችሁ? ኩሽ ተለቋል እየገባችሁ እሺ። ስቶሪ ላይ ምን ተደርጎ ነው? እስቲ አንዴ ነው አንዴ ነው ማን ይፈልግ ጸባችን ይበዛል ፍቅር አላግባባንም ብዙ ዓመት ምንኖር ያልተጠቀምያን አንድ ላይ እንጂ ሆኖ አይደለም ያሬ ውስጡ አረንጓዴ ለምን ይሆን የራበው? እንዴት አይሄድም ሰው ወደፊት አይራመድም። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው? ያላንቺ ኖራለሁ እኔ መቻልኩኝ። ደህና ነሽልኝ? ይቅርታ አማርኛ ስብርብር ይላል፣ ግን ችግር የለውም። ብዙ አላወራም። ችግር የለውም። ይሰባባ ሰው መልኩ ቆንጆ አለ፣ በጣም ብዙ ሰው የአንቺ ልብ በጣም ቆንጆ ነው።
የፊትሽ አይደለም ልብሽ ንጹህ ነው። እግዚአብሔር ያውቀዋል። አንቺ በጣም ጥሩና ጽድት ያለ ልብ አለሽ። በዚህም እግዚአብሔር ያውቅሻል እና እንደዚህ ነሽ እንደዚህ ነሽ ይሰማሻል። ምን ነው የሚያስቃችሁ? ይሰማችኋል? የኔ አማርኛ መሰለኝ ጥሩ አይደለም። ችግር የለውም። ትሰማችኋለች ወይ? አንቺን ይሰማሻል? አሁን መተሻል። እሺ የኔ መስመር መሰለኝ። ችግር የለውም እና ብዙ ነገር አልፈሻል። ጨርሸሽ ማለት አይደለም፣ ታልፊያለሽ። አሁንም ከዚህ በኋላ አልፈሻል። ለሚመጣውን ታልፊያለሽ። ግን ወድቀሽ አትቀሪም። ሁሉ ጊዜ ትነስያለሽ። ምክንያቱም እግዚአብሔር አለ ከአንቺ ጋር። አንቺም ወደ እግዚአብሔር የምትጠግበት ቀን አይለይም። ሁሉ ጊዜ ከእግዚአብሔር ነሽ። ልብሽ በጣም ጥሩ ነው። ማርያምን እኔ ሰው መልኩ ቆንጆ ነው አይደለም፣ የኔ አይደለም፣ ችግር የለውም። ልብሽ በፊትሽ ላይ ይታያል። ፊትሽ አይደለም ማየው፣ ልብሽ አየዋለሁ። እኔ በጣም የዋህና አማኝና በጣም አሪፍ ልጅ ነሽ። መልክሽም ቆንጆ፣ አይንሽም ቆንጆ፣ ፈገግታሽም ቆንጆ፣ ሁሉም ነገርሽ ቆንጆ። በቃ ሁሉም ነገር ይሰጠዋል አምላክ። ላንቺ ሁሉም ነገር ይሰጥሻል፣ ሰጥቶሻል እና በጣም ወድሻለሁ። በጣም ጎበዝ ሴት ነሽ። ለሁሉም እኔ የሰው አልወቅስም፣ ግን የኛ ሀበሻ በጣም ያወድቃል፣ ያነሳል። እኔ ራሱ እዚህ ሶሻል ሚዲያ በጣም ራሴ እስከ ማጥፋት ድረስ ደርሼ ነበር። ግን እግዚአብሔር ይመስገን አሁን ተነስቻለሁ። አንቺን በጣም የሌሎች ሰዎች ሞስቲያክ ነሽ። አንቺን ያዩብሻል። በአንቺ ብዙ ትናንሽ ልጆች ይነሳሉ የአንቺ ጥሩ ነገር አይተው እና በጣም እወድሻለሁ። በጣም ቆንጆ ነሽ። ልብሽም ቆንጆ ነው፣ መልክሽም ቆንጆ ነው፣ ቅርጽሽም ቆንጆ ነው። በቃ እንደዚህ መጥፎ ነገር የለሽም። ቢያመጣ ሰው ያንቺ እንደዚህ ናት ግምጃ አይገኝም። መጥፎ ነገር አይገኝም። የለሽም። ኬት ያመጣል እና ከእግዚአብሔር ጋር በጣም ጓደኛ መሆን አሪፍ ነው። ይህንን አትርሲ። ሁሉ ጊዜ ከእግዚአብሔር ጓደኛ ሆነ። የትወዲው መልአክ ይጠብቅሽ። እናትሽና አባትሽ ይጠብቅልሽ ከሁሉም ነገር። ያቺ ጥሩ ልብ እግዚአብሔር ይጠብቀው ለሁሉ ጊዜ። አትቆሽሽ፣ አትዘን፣ አታለቅስ። ሁሉም ጊዜ ደስተኛ ትሆን እና ወድሻለሁ በጣም። የመልካም ምሽት ይሆንልሽ። ከልቤ ነው የምወድሽ፣ ከልቤ ማለት ነው። እንተዋወቅ። አላወቅኩሽም። እኔ ሰላም እባላለሁ። የያዳ ጓደኛ ነኝ። ጓደኛ ማለት ጓደኛ አዲስ ጓደኛ። እኔም በጣም ለነገርሽኝም አመሰግናለሁኝ። ደስታ ያለሽ ደግሞ አብሽ ይጣፍጣል። አንቺም በጣም አንቺም ሁሉም ነገርሽ አሪፍ ነው። ቆንጆ ነሽ። ሁሉም ነገር በአይንሽ በጣም ያበራል። የእውነት በጣም ሰው ምንድን ነው? ቆይ ሰው እንደዚህ ነው ይባላል። አንቺን እንደዚህ ናት፣ መጥፎ ናት ፊታ አይሉሽም። ምክንያቱም አይንሽ ቆንጆ፣ ልብሽ ቆንጆ፣ ሁሉም ነገርሽ ቆንጆ ነሽ እና እግዚአብሔር የአንቺ ቆንጅና ይጠብቅልሽ። አሜን። እናቴ አንቺን የሚጠብቅልሽ። እንገናኛለን አንዳንድ ቀን። በጣም ወድሻለሁ። እተጫወታ ሁላችሁም በጣም ወዳቸዋለሁ። እኛም እንወድሻለን። እሺ እኔ እናት ባይ ባይ